ዱር ሰላሜን አግኝቻለሁ። 15 ዓመት ሩዋንዳ ካረኩበት የአንድ ወር ረፍቴ አሁን ብሄድ አሁን ወደ ዘላለሙ እግዚአብሔር ምስክሬ አሁን ብሄድ አይቆጨኝ። ጌታን አግኝቻለሁ። አምላኬን አግኝቻለሁ። አምላኬን ቢያንስ ይቅር በለኝ ብያለሁ። አይቆጨኝ። አምላኬ ደስ ብሎኛል። ህይወቴን አግኝቻለሁ። ህይወቴን በማግኘቴ ከዚህ በኋላ ምንም ነገር አይመስልም። ሰላሜን አገኘ እና ሰላም የሚሰጠው እውነቴን ነው የምላችሁ፣ ጓደኛ አይደለም፣ ቤተሰብ አይደለም፣ የሆነ ነገር አይደለም፣ ገንዘብ አይደለም። ስንት ሀብታሞች ስንት አይተናል፣ ሰላም የላቸው፣ እንቅልፍ የሚባል የላቸው፣ ሲዳፉ ነው የሚውሉት፣ ሲዳፉ ነው የሚውሉት። እና እግዚአብሔር ይላል ሁልጊዜም በጌታ ደስ ይበላችሁ ይላል ጳውሎስ ሲናገር፣ ሁልጊዜ በጌታ ደስ ይበላችሁ። ስለዚህ አትጨናንቁ ለማለት ነው። መስራት አለብህ፣ አትስራ እያልኩ አይደለም። መስራት አለብህ። የሰላም አምላክ ኢየሱስ እንደሆነ ይናገራል። ሰላምን የሚሰጥ እሱ ነው። ሰላምን የሚሰጥ ሌላ ማንም ሰላምን አይሰጥም። የፍቅር አምላክ የፍቅር ጌታ ስሙ ይባረክ። በጣም ደስተኛ ነኝ። የት ነው የምመለሰው? ይቅርታ፣ እኔ የቆረጥኩት ትኬት ዋን ዌይ ነው። በእውነት እውነቴ፣ እኔ የቆረጥኩት ትኬት ዋን ዌይ ነው። መልስ የለውም። በደንብ ቪዛ አድርገውበት ምን አድርገውበት ነው ማተም ተሰጥቶኝ የሄድኩት። ዋን ዌይ መመለሻ የለኝ። ምንም ማድረግ አልችልም። ከኢየሱስ የሚበልጥ ካመጣ እመለሳለሁ። ፈልግና ላልኝ ከኢየሱስ የሚበልጥ አምጣ መጣ። እስቲ እንደው አንድ ጥያቄ ልጠይቅህ። እንዴት ነው ረፍቱ? እንዴት ነው ሰላሙ ያለው መረጋጋት? አንተ ይሄው እግዚአብሔር ምስክሬ ነው የምልህ፣ ኢቭን ስተኛ በእንቅልፍ ልቤ እየጸለይኩ ነው የምተኛው። ሃሌሉያ፣ እየጸለይኩ። ሌላ ጊዜ እኮ የሚገርም ማንን ነው የምልሰው ነገ እያልኩ ነው ባስ ተረኛ ማን ነው? እንደው እግዚአብሔር ይቅር ይበለኝ አባቴ። ተረኛ ማን ነው? ባለ አጀንዳ ማን ነው? ነገ የሚላሰው ማን ነው እያልኩ ነበር እና የማስበው የነበረው አሁን በጸሎት ነው ያለ ነው።